ብዙዎቻችሁ ስትጠብቁት የነበረው ዜና ይፋ ሆኗል። ዩቲዩብ የሞኔታይዜሽን መስፈርቶቹን ከ10 ዓመታት በኋላ ዝቅ አድርጓል። ይሄ ቪዲዮ ዩቲዩብ ላይ ለመስራት ላሰባችሁ ወይም ደግሞ በቅርቡ ለጀመራችሁ በጣም ጠቃሚ ነው። እናንተም እንደምታውቁት ለዩቲዩብ ፓርትነር ፕሮግራም ወይም ደግሞ ለአድ ሬቨኑ ብቁ ለመሆን ከዚህ በፊት ጠይቄ የነበረውን የ1000 ሰብስክራይበር ቁጥር እንደምታዩት ወደ 500 ዝቅ አድርጓል። እንዲሁም ደግሞ የ4000 ዎች አወር ወይም ደግሞ የእይታ ሰዓትን ወደ 3000 የእይታ ሰዓት መቀነሱን አሳውቋል። በተጨማሪም የዩቲዩብ ሾርትን በተመለከተ ከዚህ ቀደም በ90 ቀን ውስጥ የ10 ሚሊዮን ቪውን ይጠይቅ የነበረውን ወደ 3 ሚሊዮን ብቻ ዝቅ አድርጎታል። እዚህ ጋር ግን አንድ መሸወድ የሌለባችሁ ነገር አለ። ይህንን የተሻሻለው መስፈርት ስታሟሉ ለአድ ሬቨኑ ክፍያ ማለትም ቪዲዮአችሁ በቪው ወይም ደግሞ በታየው ቁጥር ልክ ዩቲዩብ ለእናንተ የሚከፍለውን ክፍያ አይደለም ክፍት የሚያደርግላችሁ። ይልቁንስ የፋን ፈንዲንግ ሞኔታይዜሽን ተጠቃሚ ነው የምትሆኑት። ይህም ማለት ሱፐር ቻት፣ ሱፐር ስቲከር፣ ሱፐር ቴንክስ፣ ቻናል ሜምበርሺፕ እና ሾፒንግን ከመሳሰሉ የምታገኟቸውን የክፍያ አይነቶች እንድታገኙ ነው የሚያስችለው።